ምን ልጻፍ? ኢትዮጵያ እንደ ቻይና እንድትሆኚ ጓጓው ልበል። የቲክቶክ እና የዩቲዩብ ወዳጆቼ ቢኒ ባባ እስኪ ቻይና ላይ አንድ አሪፍ ነገር ላስጎብኛችሁ። ኢንተርኔት ላይ ስንጎረጉር ካገኘኋቸው ቦታዎች ነው። ለምን ሂጄ አላየውን በሚል ነበረ ወደዚህ አካባቢ የመጣሁት። እንደምታዩት ዳገቱ የሚገፋ ነገር አይደለም። እያለከለክን ዳገቱን ወጣ ነው፣ እንጦጦ በሉት። ነገር ግን ባየሁት ነገር የመጨረሻ ነው የተማረኩት። ልክ ዳገቱን ጨርሼ ስወጣ ይህንን የመሰለ ውብ የድሮ የቻይና የቤት አሰራር ዲዛይን ነው። በጣም ነው የሚያምረው። በጣም ቆንጆ ነው። እንደዚህ እያለከለኩኝ ላደርሼ ግን ያው ድካሜን አጠፋው። በጣም ነው የሚያምረው። ምናልባት ቪዲዮ ወይ ፎቶ ሊገልጽላችሁ አይችል ይሆናል። ነገር ግን በአካል ብታዩት ምንኛ እንደሚያምር የሚገለጽ አይደለም። ወደ ውስጥ ገባን። በጣም ብዙ ሰው ነው ያለው። በነገራችን ላይ እዚህ ቦታ ላይ ሙሽሮች ይመጣሉ። የተለያየ ሰው መጥቶ ልደቱን የሚያከብራል። የሙሽርነት የፎቶ ፕሮግራሞችን ያካሂዱበታል። ብዙ ነው ያጋጠመን። በዛው ልክ ደግሞ በጣም ብዙ ሰው አለ። በጣም ነው የሚያምረው። እስኪ ወደ ውስጥ የሚያስገቡን ከሆነ ወደ ውስጥ ለመግባት ሞከርን። ትንሽ ሰዓትም ሄድ ብሎ ስለነበረ ያስገቡናል ብዬ አላሰብኩም። ነገር ግን ድላችን ለሞከር ስንሄድ እንችላለን መግባት። ያው የሚከፈል ክፍያ አለ 30 RMB። እሱን በአሊፔ ከፍዬ ወደ ውስጥ ገባው። እንግዲህ ወደ ውስጥ ስንገባ የሚሰጠን ትኬትና አንድ ቀይ ነገር ሰጡኝ። ምንድን ነው ይሄ ነገር ብዬ ስጠይቅ ምን አስቸኮለ፣ በኋላ ምን እንደሆነ ታውቀዋለህ ተባልኩኝ። እስኪ እናንተም በኋላ ምን እንደሆነ አንድ ላይ አብረን እናየዋለን። ወደ ውስጥ ገባን። እንደምታዩት ነው። የምናያቸው ነገሮች ሁሉ በቃላት የሚገለጹ አይደሉም። እጅግ በጣም ደስ ይላል። በጣም ያምራል። መጥቼ ለመጀመሪያ ጊዜ ነው ይሁ ከመጣሁ። ያው ሽቀላ ብቻ ነው እንጂ እንደዚህ በጣውጣ አይደለም። ዛሬ እስኪ ለማንኛውም እንየው በሚል ነበረ የመጣን። በጣም አሪፍ ቆይታ ነው የቆየሁት። በባህላቸው የሚኮሩ ምርጥ ህዝቦች ናቸው ቻይኖች። እኛም ደግሞ በባህላችን የምንኮራ እንድንሆን ምኞቴን ተመኘሁ። ይሄ ምንድነው ብዬ ጠየኳቸው። ምንድነው ብዬ ጠይቅ ሆፓቸው ነው፣ ተስፋቸው ወይም ደግሞ የሚመኙት ምኞታቸውን የሚጽፉበት ቦታ ነው። እዚህ ላይ በተለያየ ቋንቋ ፍላጎታቸውን፣ ተስፋቸውንና ምኞታቸውን የሚገልጹበት ነው። እኔም እንግዲህ ባህሉ ተሰጥቶኛል። ምንድነው ህልሜ፣ ምንድነው ፍላጎቴ፣ አሊያም ደግሞ ምንድነው ተስፋ የሚለውን እዚህ ላይ እንጠቅሳለን። ታውቃላችሁ ለሀገሬ ያለኝን ነገር ልዩ ነው። ተስፋ ሲባል ከኔ አይደለም ማስበው፣ ስለ ሀገር ነው ማስበው። እና ምን ልጻፍ? ኢትዮጵያ እንደ ቻይና እንድትሆኚ ጓጓው ልበል። እንደዛ ብዬ ወይም ደግሞ አንድ ሀገርን በተመለከተ የምጠቅስ ነገር ይሆናል። ብቻ እዚህ ቦታ ላይ የኢትዮጵያን ስም አስቀምጣለሁ ማለት ነው። ከቢኒ ባባ በፊት ኢትዮጵያ ተቀድማለች። እስኪ እንጻፍ። ቪውን እንዲህ ነው ብዬ አልነግራችሁም። ሙሉ ኢዩን ከዚህ ቦታ ላይ ሆናችሁ ቁልቁል ወደ ታች ትመለከቷላችሁ። ልክ እንደ እንጦጦ በሉት። እዚህ ጋር ያው ሁሉም የገባ ሰው ሁሉ ሀሳቡን፣ ምኞቱን፣ መልካም ነገር ጽፎ ነው የሚወጣው። እኔም እንግዲህ ተራይን ጠብቄ ለሀገሬ የምመኘውን አሪፍ ነገር መጻፍ ጀመርኩኝ። ምንም የተለየ ነገር አይደለም። ኢትዮጵያ ብለን ጻፍን። ጥሩ ነገር ባየሁ ቁጥር ለሀገሬ እመኛለሁ። መልካም ነገር ሁሉ ለኢትዮጵያ ብዬ ነው የጻፍኩት። ቢኒ ባባ የሚለውንም ከስር ጨምረን አስገባን። በጣም አሪፍ ነው። ደስ የሚል ኤክስፔሪየንስ ነው። እኛም ጋር ቢኖር አሪፍ ነው። ምን ብለን እንደምንጽፍ መቼም መገመት ነው። ለማንኛውም እንደዚህ አድርገን አስቀምጠን እንዲታይ አድርጌ ነው ያስቀመጥኩት። በቃ ፊት ለፊት ገጭ የሚለው ኢትዮጵያ የሚለው እንዲታይ። ሌላው ደግሞ ደስ ያለኝን ነገር ላሳያችሁ። እቺ በቻይና ወርድ ኩ ትባላለች። ላኪ እንደማለት ያህል እድል ብዙ ጊዜ ለመልካም ምኞት ይጠቀማታል። እዚህ ቦታ ላይ እንደምታዩት እጅግ በጣም ውብና የሚያምር ቦታ ላይ ተስፋ፣ ፍቅር፣ ትላንትናውን ሳይዘነጋ ነገን በደንብ አድርጎ ሊገልጽ የሚችል ጥሩ ምኞቶች የሚገኙበት አሪፍ ቦታ ነውና እዛ ጋር ደግሞ እስኪ ማሳያችኋለሁ። ተከተሉኝ። እነዚህ ነገሮች ደግሞ አባባሎች እንደምንላቸው ነው። አባባል እንደ ጥቅስ እንደሚባለው ነው ተጠቅመው የሰሯቸው ናቸው። እንደዚህ የምታዩቸው ጠቅላላ ያው ጥቅሱ ማንበብና መተርጎም አልችልም። ነገር ግን እንደሰማሁት ከሆነ እነዚህ ሁሉ ጥቅስ እናንተ ፖዝ አድርጋችሁ
ትራንስሌት ማድረግ ትችላላችሁ። እጅግ በጣም አሪፍ ጥቅሶች ናቸው። ላይክ ተስፋ ነው፣ እንዲሁም ደግሞ ጥሩ ምኞቶች ናቸው እዚህ ቦታ ላይ የተገለጹት። ይህንን ውብ የተፈጥሯዊ እንዲሁም ደግሞ ባህላዊ የሆነ የቻይና ቅርስ ነውና እንግዲህ ይህንን የመሰለ ውብ ቦታ ደስ በሚል ሁኔታ ስጎበኝ ነበረ። ተስፋ ይሰማችኋል፣ ፍቅር ይሰማችኋል፣ ጥሩ ነገሮች ይሰማችኋል እና እንግዲህ ይሄ የሚገኘው በጂንዋ ከተማ በኢዩ በነገራችን ላይ ከተማ አይደለችም፣ ክፍለ ከተማ ማለት ነው። ግዛቷ ጂንዋ ይባላል። በጂንዋ ስር የምትገኝ ከተማ ናት ኢዩ። እንግዲህ ሽቀላ ብቻ አይደለም፣ ፉቲያን ብቻ አይደለም፣ ሮጥ ብቻ አይደለም። እንደዚህ አይነት ነገሮችንም እየመጣን ደግሞ አልፎ እንጎበኛለን። ሰላም የቢኒ ባባ ወዳጆች እንዴት ናችሁ? www.binibaba.com ብላችሁ ሰርች ካደረጋችሁ ኦፊሻል የቢኒ ባባን ዌብሳይት ታገኛላችሁ። በዚህ በኦፊሻል የቢኒ ባባ ዌብሳይት ላይ የእሱን ማግኘት የምትችሉበት ስልክ ቁጥሮች፣ ኢሜል አድሬሶች፣ የቢሮ አድራሻውን ታገኛላችሁ። ከዛም በተጨማሪ የተለያዩ የሶሻል ሚዲያ ገጾቹን ቲክቶክ፣ ዩቲዩብ፣ ቴሌግራም የመሳሰሉትን ማግኘት ትችላላችሁ። በዌብሳይቱ ላይ ብዙ የተካተቱ መረጃዎች ስላሉ እነሱን ውስጥ ላይ ገብታችሁ ማየትና ለእናንተ የሚመቻችሁ መጠቀም ትችላላችሁ። የቢዝነስ አድቫይዘሪ፣ የሪል ስቴት ዴቨሎፕመንት፣ ሎጂስቲክ ሰርቪስ፣ ቪዛ ቢኒ ባባ ከሚሰጣቸው አገልግሎቶች ስር ናቸው። እንዲሁም ደግሞ ላይብረሪ ሴክሽን ላይ ደግሞ ከሄዳችሁ የተለያዩ ዶክመንቶችን ወይም ደግሞ ከፎሬን ኤክስቼንጅ ሬት ጋር ከኢትዮጵያን ፓስፖርት፣ ኢሰርቪስ ፖርታል እንዲሁም ደግሞ የተለያዩ አይነት የውጭ ምንዛሪ ጋር የተገናኙ ዶክመንቶችን ታገኛላችሁ። እንዲሁም ደግሞ ቡክ ቱዴይ ብላችሁ ወይም ቀጠሮ አስይዛችሁ ቢኒ ባባን አግኝታችሁ ማዋራት ትችላላችሁ። ይሄ ዌብሳይት ብዙ ጠቃሚ መረጃዎች ስላሉት ውስጥ ላይ ገብታችሁ እንድትመለከቱ ለእናንተ ተሆን። ይመቻችሁ። ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ፎሎ ማድረጋችሁን አትርሱ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያድርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። Thank you.